ላይ የተከፈተው ለኢትዮጵያኖች የሥራ እድል ምክንያቱም አሁን ላይ ኢትዮጵያኖችን በብዛት ዱባይ ላይ እየቀጠረች ትገኛለች የተለያየ ካምፓኒዎች ማለት ነው ምክንያቱም አሁን የተለያየ ሀገር ዜጋ ወደ ዱባይ መግባት ስለማይችል ቪዛ ተዘግቷል የፓኪስታን የአፍጋኒስታን የባንግላዴሽ የተለያየ ሀገር ዜጎች ወደ ዱባይ መግባት ስለማይችሉ በቪዛ ምክንያት አሁን ላይ ኢትዮጵያኖችን ተመራጭ አድርገው የተለያየ ካምፓኒዎች መቅጠር ጀምረዋል ስለዚህ በዚህ እድል አብዛኛው ሰዎች ተጠቃሚ መሆን ይኖርባቸዋል ከኢትዮጵያ ወደ ዱባይ ስትመጡ የተለያየ ስራዎች ይኖራሉ የኮንስትራክሽን ስራዎች የአልሙኒየም ስራዎች የፓኪንግ የተለያየ ካምፓኒ የመኪና ማጠብ የተለያየ ስራዎች ናቸው ዱባይ ላይ ያሉትና ከኢትዮጵያ የምትመጡ ሰዎች ይሄንን ነገር ራሳችሁን አዘጋጅታችሁ መምጣት ይኖርባችኋል ሁለተኛው ማወቅ ያለባችሁ ደግሞ ደሞዛችሁን በሰዓቱ ካምፓኒው ሊከፍላችሁ ይገባል የአኮሞዴሽን ቪዛችሁ የመኖሪያ ፍቃድ ካምፓኒው መስራት ይኖርበታል ይሄንን ነገር ማወቅ ይኖርባችኋል አሁን ላይ በጣም ብዙ ካምፓኒዎች ኢትዮጵያኖችን እየቀጠሩ ይገኛሉ በዚህ